አዶናይን እንደግፍ በተሰኘ ቪዲዮ ላይ በኮሜንት መስጫ ሳጥን ውስጥ በአብዛኛው ስለ አንድ ሰው ነው ያስተነከራችሁት። ስለ በሰይፉ ላይ ነው። እቺ ሰውዬ አዶናይ ትላለች። ምን ፈልጋ ነው ካላችሁ፣ አዎ የፈለኩት ነገር አለ። እሱም መሪ ስለማውጣት ነው፣ ኮሚኒቲ ሊደር ስለማውጣት። እችም እዚህ ሀገር መሪ ሊወጣ ሲል ተጽዕኖ ለመፍጠር ሲሞከር ለበጎ ማለት ነው። ያው መሪን ወደ ታች እያለን የመግደል እና የማዳከም ታሪክ ነው ያለን። ይሄ ታሪክ ለአንዴና ለመጨረሻ ጊዜ እንዲያበቃ የአሁኑ ወጣቶች ለዚህ ጠንክራችሁ መስራት አለባቸው እና ይህንን የምንለው እናንተን ለመደገፍ ነው። ዛሬ ነጭ ተለብሷል እና ስለ እርቅ ላውራ ነው። ባለፈው በሰራሁት አዶናይን እንደግፍ በተሰኘ ቪዲዮ ላይ በኮሜንት መስጫ ሳጥን ውስጥ በአብዛኛው ስለ አንድ ሰው ነው ያስተነከራችሁት። ስለ በሰይፉ ላይ ነው። አዶናይም በራሱ ቻናል አቋሙን ገልጿል። አቋሙን አከብራለሁ። አዶናይ ራሱ የጀመረው መንገድ የእርቅና የመቻቻል የፍቅር መንገድ ነው። እናሳ ምን ይጠበስ ካላችሁ እርቅ ይደረግ እላቸዋለሁ።